ለማግኘት ጠንቋይ ቤት የሚሄዱ ሰዎች አሉ። ሰይጣን አንተ እየለፋ 20 ዓመት እየደከሙ እገሌ በ3 4 ወር ፎቅ ሰራ፣ 4 ቤት ገዛ፣ ይሄን መኪና ገዛ፣ ማደያ ከፈተ። አትሰሙም እንዴ? በጣም ይከብራሉ፣ በጣም ሀብታም ይሆናሉ። ዓመት ባልሞላ በአጭር ጊዜ ውስጥ ኃይለኛ የስኬት ጫፍ ከየት መጣ ሳይባል ሰይጣን እሱ ጋር ሲሄዱ ከዛም ከዚህም የሰለበ ነው። ግን ሰይጣን ያን ሲያስደርግ ብዙ ባለጠጎች ማጋቸዋል። ሰው እየገደሉ የሰው ደም አምጡ እየተባሉ ሕፃናት እያሳረዱ ብዙ ወንጀል እየሰሩ አህያ እያረዱ ሌሊት እየተሸከሙ በበግ ፈርስ ታጠቡ ተብለው በፈርስ እየታጠቡ ጥቁር ፍየል ላይ ሆነ ጋልብ ተብለው እየጋለቡ አስፋልቱን ጥረግ ተብለው በሌሊት ራቃናቸው እየጠረጉ ሰይጣን ሕንጻ ሥላሴን ማዋረድ ስለሚወድ በዛ በመናፍስቱ ዓለም ውስጥ ተተብትበው ሀብቱ ከየት መጣ ሳይባል ይመጣል። ግን አይበሉትም። ወደ እግዚአብሔር ልመለስ ሲሉ አይኑን ያጠፋዋል፣ አካሉን ያጎለዋል። አንዱ መኪና አንዱ አገር ይቆማል፣ አንዱ አገር ይቆማል። ትዳር ይበላሻል፣ ልጆች ይከዳሉ፣ ቤቱ በሐራጅ ይሸጣል። ለምኖ ቆዳውን በልቶ እንዲሞት ነው ያደርገው። ከእግዚአብሔር ጋር የሆነ ጤናማ ትንሽ ሀብት ይሻላል ወገኖቼ። ሀብት ለማግኘት ጠንቋይ ቤት የሚሄዱ ሰዎች